ሰላም ሰላም ውድና የተከበራችሁ ውድ ተመልካቾች የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም ነው፣ ሁሉ ደህና ነው። እንዴት ናችሁ? እንዴት ቆያችሁልኝ? እናንተስ ጋር ሁሉ ሰላም ነው ወይ? አለን እግዚአብሔር፣ እኛ ጋር ሁሉ ሰላም ነው። ጌታ የተመሰገነ ይሁን፣ ክብሩን ይስፋለት። እናንተ ጋር እንዴት ናችሁ? ውሏችሁ ቆይታ? እኔ ጋር ሁሉ ሰላም ነው። ገብታችሁ እስኪ ሰብስክራይብ የደውል ምልክቱን ተጫኑ፣ ሼር አድርጉልኝ እላችኋለሁ። ውዶች እንዴት ናችሁ ቤተሰቦቼ? ያው ብዙም ቆይቻለሁ። በአጋጣሚ ነው የሚገባ፣ ሁሌ ቪዲዮ አልሰራም፣ አይመቸኝም። ያለበት ቦታ እንደዚህ ሆኜ ነው። እናንተ ደህና ናችሁ ወይም እየናፈቃችሁኝ ነው? እና በዚህም አጋጣሚ አንድ ነገር ልጠይቃችሁ ነው ማለት ነው። ስራ ቦታ ሆኜ ነው ስራዬንም እያሳየኋችሁ፣ ከዛ ከእናንተም ጋር ሆኜ ቪዲዮ ሊስራ ብዬ ነው። ስራዬንም ታበራቱኛላችሁ። አስቀምጬ ስራዬ እሰራለሁ፣ ከዛ ስራዬንም ማሳያችኋለሁ። ስራ ጋር ያለው እና ከእናንተ የሚጠይቀው አንድ ነገር፣ ስልኬ ላይቭ ሲገባ እሺ አይለኝም። መጀመሪያ እሺ ይለኝ ነበረ፣ እምቢ ብሎኛል። በኮሜንት እንደዚህ ብለሽ ግቢ ብላችሁ አሳዩኝ። ያ አረፋም ደርሷል አይደል? ቤቴን እያስተካከልኩ ነው። ያው ከእናንተ ጋር ሆኜ አብሮ ቤትን ላስተካክል ነው። ከእኔም ጋር ሆናችሁ ተከታተሉኝ። ዛሬ አስርዬ ስራ ሰጥታኝ ሄዳለች። ስራዬን እየሰራሁ ነው የኔ ውዶቼ፣ እና ገባ ገባ ብላችሁ ከእኔም ጋር ስራ እየሰራሁ ስራዬን ቦታ አለው እላችኋለሁ የኔ ወገኖቼ። እና ሼርም አድርጉ፣ ሰብስክራይብ አድርጉ፣ አበራቱኝ በኮሜንትም ላይ። እና ተበላሽቶብኛል፣ ላይቭ መግባት አልቻልኩም። ላይቭ እንዲገባ ፈልጌ ነበረ። እንዴት እንዳደረኩት ያው በሰው ስህተት በብረት ዝገት አይጠፋም። እንዴት አድርጌ እንዳበላሽሁት እኔ ራሱም አላወቅኩም። ስለዚህ እንዲያስተካክል ንገሩኝ፣ ከእናንተ ነው የሚፈልገው። እና እንደዚህ ነው የሚላችሁ፣ ላይቭ ስትገቡ በእናንተ መስመር ሲገባ እንዲህ ነው ብላችሁ ንገሩኝ። ያ አሁን ስራዬን እየሰራሁ ነኝ። አመት በዓልም አረፋም ደርሰዋል። ስለዚህ በሰዓቱን በጊዜ ፍሪዞችን ማጽዳት ነው። በግ ተቀጥፎ ነው የሚመጣ ስራ ቦታ ሆኜ ነው። እና እንደዚህ ነው የሚመስለው። ዛሬ ውሎዬን ላሳያችሁ፣ የት እንደዋልኩት ምን እንደሚሰራ ለእናንተ ላሳይ ነው። ከእኔም ጋር ተከታተሉኝ፣ አብረን ሆነን እንሰራለን። እናንተም ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ከእኔ ጋር ሁኑልኝ እላቸዋለሁ። ዛሬ ውሎዬን ከእኔ ጋር ሆኑ፣ ውሎዬን ላሳያችሁ ምን እንደሚሰራ ማለት ነው። አስርዬ ይሄን ስሪ ብላ ስራ አዛኝ ሄዳለች፣ ግን ሳልጨርስ ነው የምትመጣብኝ። ስለዚህ ከእናንተም ጋር ሆኜ ነው የሚጨርሰው። ሳልጨርስ ከመጣችኝ በዛም ነው ላሽ የምታደርገኝ። እና ውቄ ነው። ሰብስክራይብ እያደረጋችሁኝ ጠብቁ። እና ላይቭ ለመግባት ፈልጌ ነበረ። በእውነት አያስገባኝም። የሆነ ጽህፈት ያመጣልኛል። ሰዓት ሳይሆን ሰዓቱን ሞልቼ ገብቼ ነበረ። ከዚህ በፊት ቆይቼዋለሁ ከገባሁት። እንዴትም ሆኜ መግባት አልቻልኩም። የምታውቁት በውስጥም ነገሩኝ፣ በኮሜንት ማስቀመጡልኝ። ምክንያቱም ላይቭ ለመግባት አልቻልኩም። ላይቭ ሊሰራ ሲፈልግ እምቢ ብሎኛል። እና አሳዩኝ በኮሜንት። አሁን እኔ ስራዬን እየሰራሁ ለእናንተም እያሳዩ፣ እናንተም ንገሩኝ። ከዛ ጠብቃችኋለሁ። ያው እዚህ ጋር ነው የሚሰራ። ሱቅ ነው መሰለኝ ወይ እንዳትሉኝ፣ ሱቅ አይደለም የሚሰራ ቤት ውስጥ ነው። የቤት ዕቃ ነው። ገና ሊደብቅ እየሞከርኩ ነው። ሊወጣብኝ ነው። ካዩኝ አንጠላልሎኝ ኢትዮጵያ እንዳያስገቡኝ ቀኔን ሳይደርስ በድንገት ቤታችን ቀርጸሻል ብሎኝ ባይዛው እንደዚህ አይሉኝም። ምናልባት ብዬ አይደለም ሰው አይደለም አስባለሁ። ምክንያቱም
አረቦች ናቸው። ሳይጠይቁኝ ሳልዘጋጅ ኢትዮጵያን ተታለው እንዳይወረውሩኝ ማለት ነው። ቤታችን ቀርጸሻል ብሎኝ፣ ግን እናንተ ትረዱኛላችሁ። አልቀረጸችም አላየንም በሉ ካያችሁም ማለት ነው። ቤቱን አላየንም እና ታናይ ነው የተቀረጸ ብላችሁ ፍረዱ። ምክንያቱም ቤታችን ሚዲያም ላይ ቀርጸሽ ልከሻል ብሎኝ ቀንጥሮኝ ኢትዮጵያ እንዳያስገቡ። እኔ ፍሬዘር እያስተካከልኩ ነው። አረፋ ደርሰዋል። በጊዜ ቤቴን እቃዬን አልጨርስም። ቤቴ ትልቅ ነው። ከዚህ በፊት በቪዲዮ አሳይቻችኋለሁ። ስለዚህ ከጊዜው አሁን ልጠንቀቅ ብዬ ነው ማዘጋጀት እያስተካከልኩ ነው። ሺቴም እየተወለቀች ነው። እንዳስቁብኝ ሴት አይደለም እንዴ? ስለዚህ ሺቲ ቀሚስ መልበስ ሽፍንፍን ማድረግ አለን። ወደ ላይ ከፍ አድርጌ ያለው ለስራ ስንሆን ከታች ስለሚረገጥ ወደ ላይ ከፍ አድርጌ ያለው እንዳይከፋችሁ። ሌላ ሰው ጋር ወደነው በቆሎ የሚፈልግ ካለ ወደኛ ኮሜንት ይደረግልን። እኔ ልካለሁ። እኔ እንደዚህ ሌላችሁ ልጆቼ ድምጼ ሩቅ ሆኖ ሳይሰማ ሊቀራችሁም ይችላል። አላቅም። ስራ እየሰራ ስለሆነ ካሜራ በአንድ እጅ ይዤ ነው። ስልኬ እኮ ነው በአንድ እጅ ይዤ እየሰራ ስለሆነ ነው ድምጼ የሚርቀው። ቤቴን ካያችሁ አላየንም ብላችሁ ፍረዱ። ምክንያቱም ቤታችን ቀርጸሽ ሚዲያም ላይ ለቀቅሽ ብሎኝ አንጠላልሎኝ ዛሬም ሀገሬን እንዳያገቡኝ ሳላስበው ማለት ነው። ምንም ሳላስበው ሀገሬን እንዳያገቡኝ። ሴትዮዋ ናት እንጂ ሌላ ችግር የለም። ሴትዬ ቅምጢ የሚያደርጋት ናት። አትፈቅድልኝም። እንኳን ቪዲዮ መቅረጽ አይደለም ፎቶ እንደዚህ ልነሳን ትላለች። አትወድም ላላ ነው የምትለው። ስለዚህ ነው እላችኋለሁ። እና በኮሜንት ንገሩኝ። በጣም ነው የሚወዳችሁ፣ በጣም ነው ማከብራችሁ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። እና ላይቭ ለመግባት ፈልጌያለሁ። ላይቭ እንዲገባ በኮሜንት ንገሩኝ። እምቢ ብሎኛል። የሆነ ጽህፈት ታመጣለች እና ከዛ ግዥ ይለኛል። ስቱዲዮ ውስጥ ግቢ ይለኛል። ስቱዲዮ ሲገባ ምኑ እንደሚነካ አላቅም። ያወቀ ያሳውቀኝ። ስለዚህ እንደዚህ እላቸዋለሁ። እህቶቼ ወንድሞቼ፣ አዛን እየሆነ ነው። ባይ ባይ። ደህና ዋሉልኝ። መልካም ቆይታ እመኝላችኋለሁ። ሰብስክራይብ ሼር ማድረግ እንዳትረሱ እና በኮሜንት ላይክ እያደረጋችሁ ንገሩኝ። እኔም እመልስላችኋለሁ። እናንተም በጽሁፍ ክፍሉኝ፣ እኔም በጽሁፍ ክፍላችኋለሁ። መልካም ቆይታ እመኝላችኋለሁ። መልካም ጊዜ። ቻው ወገኖቼ።